ሰላም እንዴት ናችሁ? የዩቲዩብ ጓደኞቼ በጣም ተጠፋፍተናል። ኦልሞስት ለአንድ አመት ያህል አክቲቭ አልነበርኩኝም እና ጠፍቼባችኋለሁ። እናንተም ግን አልጠየቃችሁኝም። ለማንኛውም ተመልሼ መጥቻለሁ። የምታውቁኝ ጓደኞቼ ያው ታውቁኛላችሁ። ለማታውቁኝ ጓደኞቼ ደግሞ ሌንሳ እባላለሁ። ከዚህም በፊት አንዳንድ ኢንፎርሜሽን ስለ አሜሪካ በመስጠት ነበረ የምታወቀው። አሁንም እቀጥላለሁ በዛ ዙሪያ። ግን በተጨማሪ ደግሞ አንዳንድ የአሜሪካ ኑሮ ላይፍ፣ እዚህ መተን ምንድነው የገጠመን፣ እንወደዋለን ይህንን ሀገር ወይስ አንወደውም፣ ምን አይነት ሰው ነው እዚህ መጥቶ መኖር ያለበት የሚለውን ብቻ ብዙ ነገር ነው ላወራችሁ ላሳያችሁ የምፈልገው። አሜሪካ ያላችሁ ብቻ ሳትሆኑ ኢትዮጵያም ያላችሁ ሰዎች ከመምጣታችሁ በፊት ማወቅ ያለባችሁ ነገር፣ እኛ የምንኖረው ላይፍ ላሳውቃችሁ ፈልጋለሁ ማለት ነው። እና ጓደኞቼ አመሰግናለሁ ላይክ በማድረግ ስለተባበራችሁ። ላይክ እንደምታደርጉ ተስፋ አደርጋለሁ። ያው ቪዲዮዬ አክቲቭ እንዲሆንልኝ ማለት ነው። አዳዲስ ጓደኞቼ ደግሞ ሰብስክራይብ አድርጋችሁ የኔ ጓደኛ ብትሆኑ ደስ ይለኛል። ካልሆነም እስኬ አለማድረግም ይቻላል። ግን ሰብስክራይብ አድርጉና በየሳምንቱ የምለቀው ቪዲዮ እንዲደርሳችሁ እና ደግሞ ፋሚሊ እንድንሆን ማለት ነው። እና ይህን ቪዲዮ የምትከታተሉ ኬት እንደምታዩ ኮሜንት ላይ ብታስቀምጡልኝ፣ አገራችሁን ኢትዮጵያ ከሆናችሁ ኢትዮጵያ፣ ዩሮፕ ከሆናችሁ ዩሮፕ፣ ካናዳ፣ አሜሪካ ያላችሁበትን አገር ብትጠቅሱልኝ ደስ ይለኛል፣ እንዲሁ ለማወቅ ያህል ነው። እናም ደግሞ የምሰጠው ኢንፎርሜሽን ለማን እየጠቀመ ነው የሚለውን ለማወቅ ነው። ማንስ ይከታተለኛል የሚለውንም ለማወቅ ይረዳኛል ማለት ነው። ሶ ዛሬ ይዤላችሁ የመጣሁትኝ ስለኔ ከኔ ላይፍ ነው የምጀምርላችሁ፣ ግን ለወደፊቱ የተለያየ ሰው አቀርብላችኋለሁ። ይሄኛው ቪዲዮ እንደ ኢንትሮዳክሽን ይሁንልኝ፣ ምክንያቱም ምን አይነት ቪዲዮ መስራት እንዳሰብኩኝ እገልጽላችኋለሁ እዚህኛው ቪዲዮ ላይ ማለት ነው። እንደ ከዚህ በፊቱ ፕሮሰስ ብቻ ኢንፎርሜሽን ትምህርት ብቻ አይሆንም። እዚህ ስመታችሁ ምንድን ነው የሚያጋጥማችሁ? እኔ 10 ምናምን ዓመት እዚህ ሀገር ኖር ያለው ምንድን ነው ያጋጠመኝ? እኔም ብቻ ሳይሆን እኔና እኔን የመሳሰሉ ሰዎች ምንድን ነው የገጠማቸው? ላይፍ ኢዚ ነበረ ወይ? አሁንስ ኢዚ ነው ወይ? እንዴት አይነት ኑሮ ብንኖር ነው ይህንን ከባዱን ህይወት ልንወጣ የምንችለው? ምን መስራት አለብን? ምን ማድረግ አለብን? ኢንፎርሜሽን መሰጣጣት አለብን። ምክንያቱም እዚህ ሀገር ከባድ ነው፣ ኢንፎርሜሽን ማግኘትን በጣም ከባድ ነው። ከሰው ጋር ብዙ ስለማንገናኝ፣ ብንገናኝም ሰውም ስለማይናገር ማለት ነው። እና ለእናንተም ይጠቅማቸዋል ብዬ አስባለሁ። ከኢትዮጵያ ወደዚህ ለምትመጡ ሰዎች ደግሞ ማን ነው ወደ አሜሪካ መምጣት ያለበት? ማንስ ነው መምጣት የሌለበት? አግብቶ መምጣት ወርዝ ያደርጋል ወይስ ወርዝ አያደርግም ምናምን የሚለውን ነገር እንጫወታለን ማለት ነው። እና የተለያዩ እንግዳዎችንም ይዤላችሁ መጣና ኢንተርቪው እያደረጉኝ እንወያይበታለን ማለት ነው። ከራሴ ልጀምርላችሁ። ብዙዎቻችሁ ታውቁታላችሁ፣ ለማታውቁ ሰዎች ግን እኔ ቅድም እንደተናገርኩት ሌንሳ እባላለሁ። ወደ አሜሪካ የመጣሁት በዲቪ ነው እና እዚህ ሀገር መጥቼ ለ4 ዓመት ከግማሽ ትምህርት ቤት ሄጄ የመጀመሪያ ዲግሪን ሰርቼ በሱ እየሰራው እገኛለሁ። ሙያዬ ኮምፒውተር ሳይንስ ነው። ከዛ በፊት ግን ምን እየሰራው ነበር የተማርኩትኝ? አሜሪካን ትወጂዋለሽ አትወጂም ወይ ብላችሁ ከጠይቃችሁኝ አሜሪካን አልወደውም። ለምን እንደማልወደው ለወደፊቱ እነግራችኋለሁ። ምንስ ነበረ ያጋጠመኝ እዚህ ሀገር? ያለቀስኩባቸው ቀናቶች፣ የተማረርኩበት ቀናቶች ብዙዎች ስላሉ እሱን አንድ በአንድ ነግራችኋለሁ። ለእናንተ መናገር ፈልጌ ሳይሆን ትምህርት ይሆናችኋል፣ ያጠነክራችኋል ብዬ ስላሰብኩኝ ነው። እርግጠኛ ነኝ ሁሉም ሰው ከኢትዮጵያ ወደዚህ ሲመጣ እንደዚህ አይነት ነገር ስለሚያጋጥመው ማለት ነው። ምክንያቱም እኔ ብቻ ስላልሆነ ብዙ ሰው ነው ይህንን ላይፍ ያየው ኦር ደግሞ የገጠማቸው። ስለዚህ ለእናንተም ይጠቅማቸዋል። ሌሎቻችሁ ኢትዮጵያ ላይ ያላችሁ ደግሞ እዛም ሆናችሁ የምትከታተሉኝ ለእናንተም ይጠቅማል ማለት ነው። በመሀል ላስታውሳችሁ የምፈልገው ይሄንን ቪዲዮ የምታዩ ሰዎች ፕሊዝ ላይክ በማድረግ ተባበሩኝ። ይሄ ቪዲዮ አክቲቭ እንዲሆን ነው ወይስ ደግሞ ብዙ ሰው ጋር እንዲደርስ ማለት ነው። እና ደግሞ ኮሜንታችሁን ላይ ቅድም እንዳልኳችሁ አንዳንድ ሀሳብ ብትጽፉልኝ ኮሜንት ሴክሽን ላይ በጣም ደስ ይለኛል። ወዳጅታል ወይስ ካልወደዳችሁ ራሱ አልወደድነውም ሌንሱ ብላችሁ ያልተመቻችሁ ነገርም ካለ ኮሜንት ላይ ብታስቀምጡልኝ ደስ ይለኛል ማለት ነው። ወደ ራሴ ስመለስ እንዳልኳችሁ
ኮምፒውተር ሳይንስ ነው የተማርኩትኝ። ሙያዬ የኮምፒውተር ነው ማለት ነው። ከቤት ሆኜ ነው የምሰራው። ዴቨሎፐር ነኝ ማለት ነው። እና እዚህ ግን ለመድረስ በጣም ብዙ መስዋዕት ከፍያለሁ። በጣም ብዙ ማለት ነው። እውነት ለመናገር ሌሎች ሰዎች ካሳለፉት አንጻር እኔ እግዚአብሔር ይመስገን እንደውም ያን ያህል ብዙም አልተቸገርኩኝም፣ ብዙም መስዋዕት አልከፈልኩኝም። ግን ለሁሉም ሰው ይለያያል አይደለ? ምንም ቢሆን እኔም ከፍቶኛል፣ ብዙ ነገሮች ከብደውኛል። ግን ተስፋ አልቆረጥኩም ነበረ። የሚገርማችሁ ነገር ሁሌ በቃ ነገዬን እያሰብኩ ነበረ እማርም የነበረው እሰራም የነበረው እና ቀላል ግን አልነበረም። በጣም ከባድ ነው። ዘመድ የሌለበት አገር፣ ሰው ማለት በቃ ጓደኛ የላችሁም፣ ዘመድ የላችሁም ምናምን ነገር እና ብቻችሁን ነው የምታገኙት ራሳችሁን የሆነ ታይም ላይ እና በጣም ነው የሚከብደው። ሲከብዳችሁ፣ ሲጨንቃችሁ የምትሄዱበት ቦታ ታጣላችሁ። ችግራችሁን ለማወያየት ይከብዳችኋል። ገንዘብ ይከብዳል። ገንዘብ የላችሁም። ገንዘብ ከሌላችሁ እዚህ ሀገር አንድ ቀን ማደር አትችሉም። በጣም ከባድ ነው ውዶችዬ እና እንደምታስቡት አይደለም። ኢትዮጵያ ሆነን ስለ አሜሪካ በቃ ሲሰማ ምናምን አሜሪካ በጣም በቃ ሁሉም ተስማምቶት የሚኖር አገር ነው የሚመስለን። ለምንድን ነው ከአሜሪካ የሚመጡ ሰዎች ኢትዮጵያ ሲመጡ የሚያሳዩት አክት ስላለ በቃ ሰው ዋው እንዴት ነው የሚኖሩት ታድለው ምናምን ነበረ የሚያስብለው እና ግን ያ ትክክል አልነበረም። እዛ መጥቶ የሚነግሩን ሰዎች አክት ማድረግ የለባቸውም። ትክክለኛውን ነገር ቢነግሩን ለእኛም አዲስ አይሆንብንም፣ አምነንበትም ነው የምንመጣው። ገብቷችኋል አይደለ? ያኔ ግን ስመጣ በቃ እኔ የተጎዳው የሆነ ነገር ይሰማኝ ነበር። በቃ እንዴ የት ነው ያለሁት ምንድን ነው ምናምን እስከምል ድረስ እስከምጠራጠር ድረስ እና በጣም ከባድ ነው። እሱ ነው የምንጫወተው። የእኔ ብቻ ሳይሆን እንዳልኳችሁ የሌሎቹንም ላይፎችን እየነካካን እንግዳም እየጋበዝኩኝ እነሱም ታሪካቸውን እንዲነግሯችሁ አደርጋለሁ ማለት ነው። የራሴ እንደነገርኳችሁ ቅድም በጣም ከብዶኝ ነበረ። እኔ እንዴት ወደ ትምህርት ቤት እንደገባሁኝ ምን ሳደርግ እንደነበረ ምን እንደሰራው ብቻ ሁሉንም ነግራቸዋለሁ። ምክንያቱም ከኢትዮጵያ ወደዚህ የሚመጡ ሰዎች ይፈራሉ፣ ትምህርት ቤትም ለመሄድ ይፈራሉ። ምን እየሰራው እውነትም ደግሞ ያስፈራል። ባይዘዌ እኔ ላይክ እንዳልኳችሁ ያገኘሁት ኢንፎርሜሽን በጣም ጥሩ ነበረ። የተማርኩትም ቀን ስራን ብሰራ እየሰራው የተማርኩት ነገር በጣም ለትምህርት ይመች ነበረ ምናምን እና እሱ ጠቅሞኛል። ስራ መምረጥ አለብን። ባይዘዌ እዚህ አገር አዲስ ሆነን ስንመጣ የምንሰራውን ስራ መምረጥ አለብን። አንዳንዴ ቀን ስራም ቢሆን ቀላል ቀን ስራዎች አሉ። ክፍያው ተመሳሳይ ስለሆነ ማለት ነው። የቀን ስራ ተመሳሳይ ስለሆነ የምትሰሩትን ነገር መለየት አለባችሁ። ለትምህርት የሚመቻችሁ ለማጥናት የሚመቻችሁ ቦታ መሆን አለበት። አሁን ለምሳሌ እኔ እዚህ ሀገር እንደመጣው የመጀመሪያ ስራዬ ልብስ ቤት ነበረ። ልብስ ቤት ለማጥናት አይመችም። 8 ሰዓት ነው የምትሰሩት። 8 ሰዓት ሙሉ ቆመን ነበረ የምንውለው። በቃ ምሳ ሰዓት 30 ደቂቃችን ብቻ ነበረ ቁጭ ብለን በልተን ወደ ስራ የምንወጣው እና 7 ሰዓት ተኩል ትቆማላችሁ፣ መቀመጥ የለም እና በጣም ነበረ የሚከብደው ውዶችዬ። እና እሱን ስታዩ ተስፋ ያስቆርጣችኋል ምናምን እና ተስፋ መቁረጥን ብቻ ሳይሆን በቃ የሆነ ስትረስ አለው ይሄ ሀገር። በቃ ጭንቀታም ሀገር ነው። በጣም ነው የሚጨንቃችሁ። ዞር ስትሉ ሰው የተጨናነቀ ነው። ዞር ስትሉ ሁሉም ስለ ጭንቀት ነው የሚያወራው። ሳታስቡ ጭንቀት ይጋባል። ባይዘዌ እውነቴን ነው የምላቸው። ጭንቀት በጣም ነው የሚጋባው እና ጭንቀት ይይዛችኋል ምናምንና በቃ አንዳንዴ እንደውም ከመጨናነቃችሁ የተነሳ ምንም ነገር መስራት አትችሉም እና እግዚአብሔር ይርዳችሁ እንጂ በጣም ከባድ ነው። ኤኒዌይ ዛሬ ለእናንተ ነው ከአሜሪካ እዚህ አዲስ ሆናችሁ የመጣችሁ ሴቶች፣ ወንዶች እንዲሁም ደግሞ ገና ልትመጡ እያሰባችሁ ያላችሁት ምናምን ለእናንተ ይሄ ቪዲዮ በጣም ይጠቅማችኋል ብዬ አስባለሁ። ዛሬ እንዳልኳችሁ ኢንትሮዳክሽን ነው። ፕሊዝ ላይክ በማድረግ ሼርን በማድረግ ተባበሩኝ እና ኔክስት ግን ምን እንደማደርግ ምን አደረግኩኝ፣ እንዴት አለፍኩት፣ እነዛን ከባባድ ዘመናቶችን አመታቶችን እንዴት እንዳለፍኩኝ፣ እንዴት እዚህ እንደደረስኩኝ ሙሉን አጫወታችኋለሁ ማለት ነው። እግዚአብሔር ይመስገን። በትንሹም ቢሆን እግዚአብሔር ትልቅ ቦታ አድርሶኛል። በጣም ትልቅ ሳይሆን ላይክ ትንሽ እዚች ከሆነች እዚች ጋር ደርሻለሁ እና ትልቅ ነገር ነው።
በሚቀጥለው ቪዲዮዬ ዲቴይሉን ስለኔ ሁሉ ነገር ሼር አደርጋችኋለሁ። ለዛሬ ግን ይዤላችሁ የመጣሁትኝን ይሄን ይመስላል። ኮሜንት ላይ አበረታቱኝ። አዎ እንፈልጋለን አንፈልግም ብላችሁም ጻፉልኝ።